ሰላም የጃጊሶ ቤተሰቦች፣ አንድ አደገኛ ሌባ ድንገት ከፖሊሶች ለማምለጥ ባደረገው ትግል ያላሰበውን መታታዊ ኃይል አግኝቶ ባልተጠበቀ መንገድ ተጠቀመው ይለናል የዛሬው ምርጡ ዴይ ኮል ሚ ጄግ የተሰኘው ፊልማችን። እስከ ፊልሙ መጨረሻ ድረስ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት እያደረጋችሁ ከተከታተላችሁኝ የማደርግላችሁን አታውቁም። የዛሬው ፊልማችን ሲጀምር ኤንዞ ቺኮቲ የተባለ ሌባ ውድ የሆነ ሰዓት ሰርቆ ከፖሊሶች በማምለጥ ላይ መሆኑን እንመለከታለን። ለማምለጥም ሲል አንድ ወንዝ አጠገብ ከብዙ ጊዜ በፊት ወደ ተጣለ ባዶ ኮንቴነር ውስጥ ገብቶ ይደበቃል። ሆኖም ግን ፖሊሶች በፍጥነት ነበር የተደበቀበትን ቦታ ያገኙት። ኤንዞም ምንም አማራጭ ስላልነበረው በቀጥታ ዘሎ ወደ ወንዝ ውስጥ ይገባል። ከቆይታም በኋላ በውሃ ውስጥ የሚገኘውን ያረጀ በርሜል በመጠቀም ወደ ላይ ለመውጣት ሲሞክር ያረጀው በርሜል በድንገት ክዳኑ ይሰባበራል። በዚህም የተነሳ በውስጡ የነበረው መርዛማ የሆነ የጨረር ኬሚካል ወዲያው ይፈስና ኤንዞ ሰውነት ያጥለቀልቀዋል። ኤንዞም የሚፈጠርበትን ከባድ አደጋ ምንም ሳይረዳ ከፖሊሶች ማምለጡን ብቻ አረጋግጦ በቀጥታ ወደ ቤቱ ያቀናል። ቀጥሎም አውቶቡስ ተጠቅሞ ወደ ቤቱ በመመለስ ላይ ሳለ እጅግ በሚያስገርም ሁኔታ ጥቁር ነገር ካፉ በኩል መውጣት ይጀምራል። ይህንንም ተከትሎ ኤንዞ ራሱን መቆጣጠር እያቃተው ይመጣል። በዚያ ሁለት ምሽት ላይም ኤንዞ የጤናው ሁኔታ በጣም እየተባባሰ መጥቶ ፈጽሞ ለእይታ አዲስ የሆነ የሚዝለገለግ ጥቁር ፈሳሽ ሲያስመልሰውና በጸና እያሳለው ሲያንቀጠቅጠው ያድራል። በማግስቱ ጠዋት ግን ሁሉም ነገር ተለውጦ ኤንዞ ምንም ነገር እንዳልተፈጠረው ነው በሰላም ከተኛበት ይነቃል። ራሱንም ካዘገጃጀ በኋላ ኤንዞ ትላንት የሰረቀውን ውድ ሰዓት ለመሸጥ ጎረቤቱና የማፊያዎች ባልደረባ ወደ ሆነው ሰርጂዮ ወደ ተባለ ሰው ይሄዳል። ሰርጂዮ ማለት ደግሞ ጂፕሲው ተብሎ ለሚጠራው ወንበዴዎች ቡድንና ፋቢዮ ለተባለው ዋናው መሪ ነበር የሚሰራው። እዚህም ጋር ፋቢዮ ከደንበኛው ጋር ስለ ከባድ የዕፅ ዝውውር እየተወያየ ነበር። ይሁን እንጂ ግን በድንገት አንደኛው የጋንጉ አባል እሱ በማይወደው ከለር አዲስ ስልክ ይዞለት ስለመጣ ብቻ በጭካኔ በሳስቶ ይገለዋል። የእርሱን እብደትም አስቀድሞ ለሚያውቁት የቡድኑ አባላት አስክሬኑን ከዚህ አንሱልኝ ብሎ ረጋ ባለ መንፈስ ያዛቸዋል። በውጭ በኩል ደግሞ ሰርጂዮ ውድ የሆነ ሰዓቱን ከኤንዞ በ100 ዩሮ ከገዛው በኋላ ኤንዞ ተመልሶ ሊሄድ ሲል ሰርጂዮ በፍጥነት ሌላ ስራ ላይ ያሰራው እንደሚፈልግ ያሳውቀዋል። ስራውም ደግሞ ኤንዞ ሁለት የዕፅ አዘዋዋሪዎች ዘንድ የሚገኘን ዕፅ በማስመለስ እንዲረዳው ነበር። ኤንዞም በዚህ ስራ አማካኝነት ከፊቱ ከባድ የሆነ አደጋ መኖሩ ጎልቶ ቢታየውም ለገንዘብ ሲል ብቻ ስራውን ለመስራት ይስማማል። በመጀመሪያም ዝግጅት ለማድረግ ቀጥታ ወደ ሰርጂዮ ቤት ያመራሉ። እዚያም ሲደርሱ ኤንዞ የሰርጂዮ ሴት ልጅ የሆነችውን ኤሊሲያን ይገናኛታል። የእሷም የጤና ሁኔታ በጣም ግራ የሚያጋባ ነበር። የመኝታ ክፍሏ በልጆች ስዕል የተሞላ ሲሆን ስቴልጂ የሚባልን ልብ ወለድ ታሪክ ላይ የሚገኘን አክተር ልክ እንደ እውነተኛ ሰው አድርጋ በመቁጠር አንድ ቀን መጥቶ እኔንም ያድነኛል እያለች ደጋግማ ታወራለት ነበር። ከቤት ከወጡም በኋላ ሰርጂዮ ኤሊሲያ የአእምሮ ታማሚ እንደሆነችና እናቷን ከሞተች በኋላ እውነቱን አምላ ላለመቀበል በመወሰን ራሷ በፈጠረችው የቅዠት ዓለም ውስጥ መኖር እንደጀመረች ይነግረዋል። ብዙም ሳይቆይ ደግሞ ኤንዞና ሰርጂዮ ዕፅ አዘዋዋሪ የሆኑ ወንድማማቾችን ለማግኘት በእቅዳቸው መሰረት መንቀሳቀስ ይጀምራሉ። ቀጥሎም ኤንዞና ሰርጂዮ ሁለቱን ዕፅ አዘዋዋሪ ወንድማማቾች ከኤርፖርት መውጫ ላይ ተቀብለዋቸው ገና ግንባታው ወዳልተጠናቀቀ ህንፃ ይዘዋቸው ይሄዳሉ። ስራቸውን በጣም ቀላል ሲሆን በሁለቱ ሰውነት ውስጥ ተደብቆ የተቀመጠውን የዕፅ ጥቅሎችን ቀዶ ማውጣት ነበር። ይሁን እንጂ ከማውጣታቸው በፊት ነገሮች በፍጥነት እየተበላሹ ይመጣሉ። ከወንድማማቾቹ መካከል አንደኛው በሆዱ ውስጥ የነበረው የዕፅ ጥቅል በመፈንዳቱ ምክንያት በድንገት ወድቆ ይሞታል። በዚህም ክስተት እጅግ የተበሳጨው ሌላኛው የሟች ወንድም በጣም ተናዶ እናንተ በሰዓቱ ወደ ሆስፒታል ስላልወሰዳችሁት ነው በማለት ሰርጂዮ ላይ መጮህ ይጀምራል። ይሁን እንጂ ሰርጂዮ ግን ስለሞቱ ሰው ምንም ሳይጨነቅ ዕፁን ሳይበላሽ ለማውጣት አስክሬኑን የግድ መቅደድ አለብን በማለት ሊያሳምነው ይሞክር ጀመር። ይህም ንግግሩ ሁኔታውን ይበልጥ ያባብሰውና በሕይወት የተረፈው የሟች ወንድም በቅጽበት የሰርጂዮን ሽጉጥ ቀምቶት ደጋግሞ በመተኮስ ሰርጂዮን ወንፊት ያደርገዋል። ሰርጂዮም እስከ መጨረሻው ትንፋሽ ድረስ በመታገል ሰውየውንም አንቆ ከግድግዳው ጋር እየደጋገመ በማጋጨት ትንፋሽ አጥሮት ራሱን እንዲስት ያደርገዋል። ይሁን እንጂ ሰውየው ግን በመጨረሻው ትንፋሽ ላይ ሆኖ የተኮሳት ጥይት ኤንዞን ትከሻው ላይ ትመታዋለች። ኤንዞን በጥይት እንደተመታ በቀጥታ ከ10ኛው ፎቅ ወደ መሬት ተምዘግዝጎ ይወድቃል። ኤንዞን በዚህ ጊዜ በምንም አይነት መንገድ ይተርፋል ብሎ መገመት ሞኝነት ነበር የሚያስመስለው። ይሁን እንጂ ኤንዞ ግን ከጥቂት ሰከንዶች በኋላ አይኖቹን ሲከፍት እንመለከተዋለን። ቀጥሎም በኃይለኛ ህመምና ድንጋጤ ውስጥ ሆኖ እንደምንም በመነሳት ይቆማል። ከዚያም ኤንዞ በሕይወት መኖሩን ያስተውልና በተፈጠሩት ነገሮች እጅግ ደንግጦ ከዚያ አካባቢ በፍጥነት ይሰወራል። ይህም በእንዲህ እንዳለ በዚህ በኩል ፋቢዮ በሮም ውስጥ ከሚገኙ ትላልቅ የዕፅ አዘዋዋሪዎችና እንዲሁም አደገኛ አሸባሪ ከሚባሉ መካከል አንዷ ከሆነችው ኑንዚያሎ ኮስሞ ጋር በአንድ ክለብ ውስጥ መገናኘቱን እንመለከታለን። ፋቢዮም በዚህ ሰዓት ሰርጂዮ አምጥቶ ለሱ ይሰጠዋል ተብሎ የሚጠበቀውን ዕፅ አምጥቶላቸው ለነሱ ሊያስረክባቸው ይገባ ነበር። ይሁን እንጂ አሁን ላይ ግን ሁሉም በአንድ ጊዜ በመሞታቸው ምክንያት ፋቢዮ በእጁ ላይ ምንም ነገር የለም። ቢሆንም ግን ፋቢዮ እውነቱን ቢናገር ለሕይወቱ አደገኛ መዘዝ ይዞበት እንደሚመጣ ስላወቀ በድፍረት አረ ስራው በጥሩ ሁኔታ
እየተከናወነ ነው በማለት ይዋሻቸዋል። በዚህ በኩል ደግሞ ኤንዞ ወደ ቤቱ ሲመለስ የሰርጂዮ ሴት ልጅ የሆነችው ኤሊሲያ አስቁማው ስለ አባቷ ስትጠይቀው እንመለከታለን። እርሱም ጥያቄዋን ችላ ብሏት ወደ ውስጥ ቢገባም ነገር ግን እሷ በሩን በኃይል ማንኳኳቷን ትጥላለች። በዚህም ነገር ኤንዞ እጅግ ተበሳጭቶ ወደ በሩ ሄዶ በኃይለኛው ቦክስ ይመተዋል። በዚህም የተነሳ በሩ ይቀደድና ትልቅ ቀዳዳ ይፈጠራል። እርሱም በድንጋጤ ውስጥ ሆኖ በሱ ላይ የሆነ ነገር እንደተለወጠ ይገነዘባል። ቀጥሎም ጉልበቱን ለመፈተን በመወሰን ከባባድ ቁሳቁሶችን ያለምንም ጭንቀት ማንቀሳቀስ መቻሉን ይገነዘባል። ስለዚህም በዚያ ዕለት ምሽት አንድ የኤቲኤም ማሽንን ሙሉ በሙሉ ነቅሎ በመውሰድ ውስጥ የሚገኘውን ገንዘብ በሙሉ ይሰርቀዋል። በመቀጠልም ኤንዞ ወደ ቤቱ ተመልሶ በራሱ ላይ ሌላ ተጨማሪ ነገር መኖሩንም ያስተውላል። ይህም ትከሻው ላይ የነበረው ጥይት ያቆሰለው ቁስል ቦታው ሙሉ በሙሉ ጠፍቶ ያገኘዋል። በዚህም መሰረት ኤንዞ ከሰው በላይ የሆነ ጥንካሬ ብቻ ሳይሆን ከጉዳቱ ወዲያም የመፈወስ ችሎታም እንዳገኝ ይገነዘባል። ብዙም ሳይቆይ ደግሞ ፋቢዮና አጃቢዎቹ ሰርጂዮን ፍለጋ እስከ ቤቱ ድረስ መምጣታቸውን እንመለከታለን። ፋቢዮና ሰዎቹ የእጽ ዝውውሩ የት ቦታ ላይ እንደተካሄደ ምንም የሚያውቁት ነገር ስለሌለ ነበር ሰርጂዮ አጠቃላይ እጹን ይዞ ኮብልሏል ብለው በመገመት ቤቱ ድረስ መጥተው ሊቀበሉት የወሰኑት። ለእነሱ ደግሞ መረጃ ልሰጣቸው የምትችለው ብቸኛዋ ሰው ብትኖር ኤሊሲያ ብቻ ነበረች። ስለዚህ ኤሊሲያን ከቤቱ ግድግዳ ጋር አላትመው በመያዝ አባቷ የት እንደሚገኝ እንድትነግራቸው በስለት እያስፈራሩ ይጠይቋታል። ፋቢዮ በዚህ ሰዓት አደገኛ የሆነ ጮቤ በጉሮሮዋ ላይ አስቀምጦ ቢያስጨንቃትም ነገር ግን ኤሊሲያ ስለ አባቷ መገኛ ምንም ነገር ስለማታውቅ ግራ በመጋባት ውስጥ ሆና በዝምታ ብቻ መጨረሻውን ትጠባበቅ ነበር። ይህም ነገሯ ፋቢዮን ይበልጥ እያበሳጨው ይመጣል። ከጥቂት ቆይታ በኋላ ግን ኤንዞ በድንገት ማንነቱን ለመደበቅ ፊቱ ላይ ጭንብልና ኮፍያ አድርጎ በመስኮት በኩል ሰባብሮ ወደ ውስጥ ይገባል። ቀጥሎም ምንም ሳያወላውል ከፋቢዮ አጃቢዎች መሃል አንደኛውን ወደ ላይ አንስቶት በጠረጴዛው ላይ ይፈጠፍተዋል። ይህንንም ተከትሎ ሌሎች በሱ ላይ ጥቃት ቢሰነዝሩበትም ነገር ግን እሱ በድንገት ከተላበሰው ከሰው በላይ የሆነ ኃይልና ጥንካሬ ጋር ሊመጣጠኑ አልቻሉም ነበር። ስለዚህ ሁሉንም አንድ ባንድ እያደረገ በቀላሉ አፈር ያስቅማቸው ጀመር። ከዚህም በመቀጠል ፋቢዮና አጃቢዎቹ ኤንዞን ማሸነፍ እንደማይችሉ ስለተረዱ ወደ ኋላ ማፈግፈግ ይጀምራሉ። ይሁን እንጂ ፋቢዮ ግን አምልጦ ከመሄዱ በፊት እንደምንም ብሎ የቀረችውን አቅም በመጠቀም የኤንዞን አንዷን የእግር ጣት ቆርጧት ይሄዳል። ከዚህም ክስተት በኋላ ኤንዞ ለኤሊሲያ ደህንነት በማሰብ ከራሱ ጋር ወደ ቤቱ ይወስዳታል። ቀጥሎም ኤንዞ እስከ ጠዋት ድረስ ፈውሳለሁ በሚል ተስፋ የተቆረጠችውን የእግር ጣቱን በፕላስተር አያይዞ መጠባበቅ ይጀምራል። ኤሊሲያ ደግሞ አሁን ድረስ በራሷ የቅዠት ዓለም ውስጥ ስለሆነች ያለችው ኤንዞ ማለት በዚህ ሰዓት እሷ ዘወትር ስትጠብቀው የነበረውና ስቴልጂ በሚባለው የአኒሜሽን ልብ ወለድ ላይ ያለው አክተሯ እንደሆነ አምና በመቀበል ላይ ትገኛለች። ኤንዞም ቢሆን እሷ ያለችበትን ሁኔታ በደንብ አድርጎ ስለሚያውቀው አይደለውም ሳይላት በዝምታ ከሷ ጋር መኖሩን ይቀጥላል። በማግስቱ ጠዋትም ኤንዞ ሁኔታዎች እሱ በጠበቀው መንገድ ሳይሆን ጭራሽ የተገላቢጦሽ ሆነው ያገኛቸዋል። ከነዚህም መካከል የእግር ጣቱ አልዳነችም ነበር። ኤንዞ ለመጀመሪያ ጊዜ ያገኘው ምታታዊ ኃይል በተወሰነ መልኩ ጊዜና ገደብ እንዳለው ይገነዘባል። ይህንንም ነገር ካስተዋለ በኋላ ኤንዞ የኤሊሲያን ኃላፊነት መሸከም እንደማይችል ተረድቶ ኤሊሲያ እሷን ወስደው ከራሳቸው ጋር ሊያኖሯት የሚችሉ ዘመዶች ካሏት እንድትነግረው ይጠይቃታል። ይሁን እንጂ እሷ ግን ብቸኛ ዘመዷና ቤተሰቧ አባቷ ብቻ መሆኑን ትነግረዋለች። ኤንዞም ሌላ ምንም አማራጭ ስላልነበረው አባቷ እስር ቤት በነበረበት ወቅት እሷ ትኖርበት ወደ ነበረው የድጋፍ መስጫ ማዕከል ይወስዳታል። ምንም እንኳን ኤሊሲያ ከሱ በመለየቷ ልቧ ቢሰበርም ነገር ግን ኤንዞ ተመልሶ እንደሚመጣ በውሸት ቃል ስለገባላት እየፈራችን ቢሆን በዝግታ እንዲሄድ ትፈቅድለታለች። በዚህ በኩል ደግሞ ኤንዞ የኤቲኤም ማሽኑን ሲሰርቅ የሚያሳይ በሲሲቲቪ ካሜራ የተቀረጸ ምስል በማህበራዊ ሚዲያ ላይ ተለቆ በስፋት መሰራጨቱን እንመለከታለን። ፋቢዮም የተለቀቀውን ተንቀሳቃሽ ምስል ተመልክቶ ሰውየው ከዚህ ቀደም በሰርጂዮ ቤት ውስጥ ሁሉንም የቀጠቀጣቸው ሰው መሆኑን ወዲያው ይገነዘባል። አሁን ድረስም የእጹ መጥፋት በማፊያ ቡድን ውስጥ ከፍተኛ የሆነ ግጭትና ውጥረትን እያመጣባቸው ነበር። ይህንንም አስመልክቶ የፋቢዮ ቀኝ እጅ የሆነው አንቶኒዮ ለኑንዚያ የሚከፈለውን ገንዘብ በብድር እንክፈላት ብሎ ሀሳብ ያቀርብለታል። ይሁን እንጂ ፋቢዮ ግን ብድር ለመጠየቅ ፈቃደኛ አልሆነለትም። ከዚህም ይልቅ ከዚህ ቀደም እነሱ አቅደውት ወደ ነበረው የታጨቀ የገንዘብ ማጓጓዣ መኪናን መዝረፍ ወደሚለው አደገኛ ተግባር አሁኑኑ ለመግባት መወሰኑን ያሳውቃቸዋል። በተመሳሳይ ጊዜ በዚህም በኩል ኤንዞ ከሰርጂዮ ንብረቶች መካከል ስለዚሁ ዘረፋ የሚገልጽ በዝርዝር የተዘጋጀ በርካታ ሰነዶችና እቅዶችን ያገኛል። በማግስቱም ፋቢዮና የማፊያ ቡድኑ አባላት በከተማዋ ግንባር ቀደም በሆነው አውራ ጎዳና ላይ ሁሉም መሳሪያዎቻቸውን በመያዝ የጭነት መኪናው እስኪመጣ መጠባበቅ ይጀምራሉ። ይሁን እንጂ እነሱ ግን በመኪናው ላይ ምንም አይነት እርምጃ ከመውሰዳቸው በፊት ኤንዞ በድንገት ወደ ቦታው ቀድሞ ብቅ በማለት መኪናውን አስቆሞ አይናቸው እያየ ውስጥ ያለውን ገንዘብ በሙሉ ለብቻውን ዘርፎ ይሰወራል። ፋቢዮም ወዲያው ኤንዞ ላይ ተኩስ ቢከፍትበትም ነገር ግን ኤንዞ ምንም አይነት ጉዳት ሳይደርስበት ከስፍራው አምልጦ ይሄዳል። ከዚህም ክስተት በኋላ ኤንዞ ቤቱ ተመልሶ ሳለ በድንገት ፖሊሶች መጥተው የቤቱን በር ያንኳኳሉ። እሱም በጣም እየፈራ ሄዶ ሲከፍትላቸው ኤሊሲያ እርሱን ፍለጋ በየጎዳናዎች ለብቻዋን ስትንከራተት እንዳገኘዋት
ይነግሩትና ያስረክቡታል። ኤንዞም በሁኔታው እጅግ ተበሳጭቶ ኤሊሲያን ወደ ቤቱ ካስገባት በኋላ እንዴት ፖሊስ እያስከተልሽ ቤቴ ድረስ ትመጪያለሽ ብሎ ይቆጣታል። ኤሊሲያም በይዋህነት አንተ ወደ ማቆያው ተቋም ልታገኘኝ ስላልመጣህ ነዋ በማለት ትመልስለታለች። በዚያው ዕለት ምሽት ላይም ሁለቱ አንድ ላይ ተቀምጠው እሷ በጣም የምትወደውን የአኒሜሽን ፊልም መመልከት ይጀምራሉ። ከትንሽ ቆይታም በኋላ ኤንዞ ወደ እርሷ ቀርቦ ሊስማት ይሞክራል። በድንገት ግን ኤሊሲያ በከፍተኛ ድንጋጤ ውስጥ ሆና እየተርበተበተች እባክን እንዳትነካኝ ብላ መማፀን ትጀምራለች። እሱም እንደምንም ብሎ እንድትረጋጋ ካደረጋት በኋላ ኤሊሲያ ከዚህ ቀደም ወሲባዊ ጥቃት ይደርስባት እንደነበር በመግለጽ አሳዛኝ የሆነውን ድብቅ እውነታ ታሳውቀዋለች። በማግስቱ ኤሊሲያ አሁን ድረስ ኤንዞን እንደ አክተሯ አድርጋ ስለምታስበው እባክን አባቴን አድንልኝ በማለት ትጠይቀዋለች። ይሁን እንጂ ኤንዞ ግን አባቷ መሞቱን አስቀድሞ ስለሚያውቅ በምላሹ ኤሊሲያን ለብዙ ጊዜ ማንም ሰው ድርሽ ወደማይልበት የመዝናኛ ቦታ ይዟት ይሄዳል። በዚያም ኤሊሲያን ለማስደሰት ሲል ብቻውን ከሰው በላይ የመሆን ምታታዊ ጥንካሬውን ተጠቅሞ ግዙፍ የሆነውን አሮጌ የእሽክርክሮች መጫወቻ ያሽከረክርላታል። በሌላ በኩል ደግሞ በፋቢዮ የማፊያ ቡድን ውስጥ የነበረው አለመግባባትና ያለው ውጥረት እየተባባሰ መምጣቱን እንመለከታለን። አንቶኒዮም በዚህ ጊዜ ፋቢዮን በድጋሚ ብድር እንውሰድ ብሎ ቢወተውተውም ነገር ግን ፋቢዮ አሁንም ድረስ ፍቃደኛ ሊሆንለት አልቻለም። አንቶኒዮም በሀሳቡ በመጽናት አልሰማህም ባለው ጊዜ ፋቢዮ እጅግ ተናዶ በጭካኔ አደገኛ የሆኑ ተናካሽ ውሾችን ለቆበት እንዲሞት ያደርገዋል። በዚህ በኩል ደግሞ ኤንዞ ኤሊሲያ ሁልጊዜ ስትመኘው የነበረውን የልዕልት ልብስ ሊገዛላት ወደ አንድ ገበያ አዳራሽ ይዟት መሄዱን እንመለከታለን። ብዙም ሳይቆይ ግን ሁለቱ ስሜታዊ በመሆን ይበልጥ ይቀራረቡና እስኪበቃቸው ድረስ እየተገለባበጡ በመላላስ ፍቅር መስራታቸውን ይጀምራሉ። ሆኖም ግን ብዙም ሳይቆይ ኤንዞ ለኤሊሲያ ስለ አባቷ የተደበቀውን በጣም የሚያሳምም እውነታ በግልጽ ይነግራታል። ኤሊሲያም ይህን በሰማች ጊዜ ልቧ በሐዘን ይሰበርና ኤንዞ አባቷን ከሞት ማዳን ባለመቻሉ ተወቅሰው ጀመር። ቀጥሎም ኤሊሲያ እሱን ለብቻው ጥላው ለመሄድ በመወሰን ወደ አንድ መለስተኛ የህዝብ ማመላለሻ መኪና ውስጥ ገብታ ትቀምጣለች። ኤንዞም በሩጫ ተከትሏት በመሄድ ምታታዊ የሆነ ኃይሉን በመጠቀም መሄድ የጀመረውን ትልቅ መኪና ከኋላው በኩል በእጁ ይዞት ያስቆመዋል። ኤሊሲያንም ይቅርታ ይጠይቃትና እንድትወርድ ያደርጋታል። ኤሊሲያ ምንም እንኳን በአባቷ ሞት እጅግ እያዘነች ቢሆንም ከሱ ጋር ለመሄድ ግን ተስማማለች። ይሁን እንጂ በሚቀጥለው ጊዜ ግን እንዲህ አይነት ምታታዊ ተግባርን ሲፈጽም ጭንብል ማድረጉን በፍጹም መርሳት እንደሌለበት አስጠንቅቃ ትነግረዋለች። ኤንዞም ኤሊሲያን ተሸክሟት እየሄደ ሳለ ዞር ብሎ አካባቢውን ይመለከታል። ከዚያም በርካታ ሰዎች ስልኮቻቸውን አውጥተው እሱን እየቀረጹት መሆኑን ያስተውላል። በዚህም ጊዜ ኤንዞ ማንነቱ መጋለጡ እንደማይቀር ተገንዝቦ በፍጥነት ኤሊሲያን ይዞ ከስፍራው ይሰወራል። ይህም በእንዲህ እንዳለ በርካታ ገንዘብ የያዘው የገንዘብ ማጓጓዣ መኪና የመዘረፉ ዜና በሁሉም ቦታ ተሰራጭቶ ነበር። የመገናኛ ብዙሃንም ኤንዞን ተአምረኛው ዘራፊ በማለት ስም ያወጡለታል። ፋቢዮም ይህንን ዜና ተመልክቶ በኤንዞ ላይ ትልቅ ቅናት ያድርበትና እሱም የሱን አይነት ምታታዊ ኃይል ለማግኘት ቆርጦ ይነሳል። ከዚህም በመቀጠል ፋቢዮ አማራጭ በማጣቱ ለኑንዚያ የሚከፍለውን ገንዘብ ለመበደር መሞከር ይጀምራል። ይሁን እንጂ ምንም ነገር ሳይሳካለት ይቀርና በድንገት ኑንዚያ የተባለችው አደገኛ ማፊያ ከግብረ አበሮቿ ጋር ሆና ከባድ ጥቃት ትሰነዝርበታለች። በተፈጠረውም አስከፊ የሆነ የተኩስ ልውውጥ ፋቢዮና ኑንዚያ ብቻ ነበሩ በህይወት የተረፉት። በመቀጠልም ፋቢዮ ወደ መደበቂያ ስፍራው ሲመለስ አጠቃላይ የቡድን አባላቱና አጃቢዎቹ መገደላቸውን ይገነዘባል። በዚህም ቅጽበት በቴሌቪዥን ላይ በሚተላለፍ ዜና ተአምረኛው ዘራፊ ኤንዞ ስለመሆኑ መረጋገጡ እየተዘገበ መሆኑንም ይመለከታል። ፋቢዮም አሁን ላይ ማንነቱን በደንብ ስላወቀ ማንን ማግኘት እንዳለበት በትክክል ይገነዘባል። በተመሳሳይ ጊዜ ደግሞ በዚህ በኩል ኤንዞና ኤሊሲያ ፖሊሶች ኤንዞን አጥብቀው እየፈለጉት በመሆናቸው ሁለቱ ያሉበትን ከተማ ለቀው ለመውጣት በዝግጅት ላይ ሆነው እንመለከታቸዋለን። ቀጥሎም ሁለቱ ሌሊቱን በአንድ ሆቴል ውስጥ ተደብቀው ያሳልፋሉ። በዚህም ጊዜ ኤንዞ ለኤሊሲያ ስላሳለፈው ህይወት እየተረከ ማሰማት ይጀምራል። በእርጋታም እሱ በአንድ የዘርፋ ወቅት ጓደኞቹን እንዴት በአንድ ላይ እንዳጣቸውና ያ አሰቃቂ የሆነው ትዝታም አሁን ድረስ እንደሚከተለው ይነግራታል። በዚህም ቅጽበት ድንገት ፋቢዮ በሩን ሰብሮ ወደ ክፍል ውስጥ ይገባል። ከዚያም ኤንዞን ወዲያው የማደንዘዣ መድኃኒት ባለው ጥይት ተኩሶ ይመታዋል። ቀጥሎም ኤንዞ ወደ ንቃቱ ሲመለስ ራሱን በአልጋ ላይ ጥፍር ተደርጎ ታስሮ ያገኘዋል። ፋቢዮም ሰውነቱ ላይ ክምር ብሎ በመምጣት በቁጣ ስላገኘው ምታታዊ ኃይል ሚስጥሩን በግልጽ እንዲነግረው ካልሆነ ግን የኤሊሲያን ህይወት አደጋ ላይ እንደሚጥለው በመግለጽ እያስፈራራ ይጠይቀዋል። ኤንዞም ፋቢዮን በቀጥታ ወደ ወንዙ ዳርቻ በመውሰድ የኃይሉ ምንጭ ምን እንደሆነ በመግለጽ ወደ ወንዙ እሱም ዘሎ እንዲገባ ይነግረዋል። ይሁን እንጂ ፋቢዮ ግን ወጥመር ስለመሰለው በመጠራጠር ዘሎ ለመግባት ያመነታ ጀመር። በዚህም ጊዜ ድንገት ኑንዚያና ግብረ አበሮቿ ወደዚያ ስፍራ በመድረስ ተኩስ ይከፍቱባቸዋል። በዚህም የተኩስ ግርግር መሃል ፋቢዮና ኤሊሲያ በጥይት ተመተው ይወድቃሉ። ቀጥሎም ኑንዚያ በኃይለኛ የበቀል ስሜት ተገፋፍታ ፋቢዮን በቁም ካቃጠለችው በኋላ ወደ ወንዙ ውስጥ ገፍትራ ትከተዋለች። እዚህም ጋር ኤሊሲያ
የመጨረሻ እስትንፋሷን እየተነፈሰች ከመሞቷ በፊት ወደ ኤንዞ እየተመለከተች በዝግታ እባክህን ኃይልህን ሰዎችን ለመርዳት ብቻ ተጠቀምበት ትለዋለች። ኤንዞም ኤሊሲያን እቅፍ አድርጎ ልቡ ባዘን እንደተሰበረ ወደ ላይኛው ቤቷ ይሸኛታል። በማግስቱም ጠዋት አንድ ፈጽሞ የማይታመን ነገር ይከሰታል። በዚህ በኩል ፋቢዮ ከወንዙ ውስጥ በህይወት ተመልሶ ሲወጣ እንመለከተዋለን። ለኤንዞ ምታታዊ ኃይል የሰጠው ያ መርዛማ የሆነ የጨረር ኬሚካል ለሱም ከሰው በላይ የሆነ ኃይልን ሰጥቶት ነበር። በዚህ ጊዜም ፋቢዮ ልቡ በንዴት ስለታወረ በቀጥታ ወደ ኑንዚያ የመደበቂያ ስፍራ በመሄድ አጠቃላይ ሰዎቿን ያለ ርኅራኄ ይገላቸዋል። እንደ ኤንዞ ዝነኛ ለመሆን ሲል ያደረገውን ነገር በሙሉ በቪዲዮ መቅረጹን ይቀጥላል። በዚህም ቦታ ፋቢዮ ከተማዋን ለማጥፋት የታቀዱባቸውን ድብቅ ፈንጂዎችን ያገኛል። በዚህ በኩል ደግሞ ኤንዞ በኤሊሲያ ሞት ልቡ ተሰብሮ ለብቻውን ሲንከራተት ይታያል። በዚህም ቅስፈት አንዲት ትንሽዬ ልጅ ከእናቷ ጋር በእሳት እየነደደ ባለ መኪና ውስጥ መሆናቸውን ተመልክቶ ሄዶ ሕፃኗን አውጥቶ ያድናትና በዚህ ተግባሩ ወላጅ እናቷ መታ ከልቧ አቅፍ አድርገው በማመስገን ኤንዞ የኤሊሲያን የመጨረሻ ያደራ ቃል እንዲያስታውስ ታደርገዋለች። በዚህም ቅስፈት በኤንዞ ሰውነት ውስጥ አንድ የማይታወቅ ነገር መናወጥ ይጀምራል። ከጥቂት ቅስፈት በኋላም የኤንዞ ቀልብ ወደ አንድ የዜና ዘገባ ይሳባል። በምስሉ ላይም ፋቢዮ አሁን ላይ ባገኘው ምታታዊ ኃይል በመጠቀም ከተማዋን ሙሉ በሙሉ ለማጥፋት በማቀድ የኦሎምፒክ ስታዲየም የሚባለውን ስፍራ በያዘው ፈንጂ እንደሚያፈንዳው በማስፈራራት ላይ ነበር። ኤንዞም ያለምንም ማመንታት ይህን ከተመለከተ በኋላ እርሱን ለማስቆም ወደ ስፍራው ይከንፍ ጀመር። እንደደረሰም ወደ ስታዲየሙ ውስጥ ገብቶ በደስታ ተሞልተው በሞጫው ላይ ከሚገኙት ህዝቦች መካከል ፋቢዮን አጥብቆ ይፈልገው ጀመር። ከቆይታም በኋላ ኤንዞ በስተመጨረሻ ፋቢዮን የፈንጂውን መቆጣጠሪያ ሪሞት እንደያዘ በመኪናዎች ማቆሚያ ስፍራ ያገኘዋል። ከዚህም በኋላ መካከላቸው ኃይለኛ የሆነ ፍልሚያ መካሄድ ይጀምራል። ይሁን እንጂ ፋቢዮ ግን በስተመጨረሻ በሺዎች በሚቆጠሩ ሰዎች መካከል ሮጦ በመግባት ይሰወርና ከእጁ ያመልጣል። በመቀጠልም ኤንዞ በውጭ በኩል ፈንጂውን መፈለጉን ይቀጥልና በስተመጨረሻ ቦምቡን በአንድ አምቡላንስ ውስጥ ተደብቆ ያገኘዋል። ይሁን እንጂ ቦምቡን ለማክሸፍ ግን በቂ ጊዜ አልነበረውም ነበር። ስለዚህ ኤንዞ በፍጥነት ፈንጂውን ይዞ አርማንዶ ትራቫጆሊ ወደሚባል ትልቅ ድልድይ ዘንድ ይከንፍ ጀመር። ዓላማውም ፈንጂውን ከድልድዩ ላይ ሆኖ ወደ ወንዝ ውስጥ ለመወርወር ነበር። ቢሆንም ግን ፋቢዮ በድብቅ እየተከታተለው ስለነበር ቦምቡን ከመጣሉ በፊት ያስጥለዋል። የፈንጂውም ሰዓት ጥቂት ቀርቶት ወደ መጠናቀቂያው ተቃርቦ ሳለ በሁለቱ መካከል የመጨረሻውና አስከፊ የሆነ ፍልሚያ ቦምቡን ለመንጠቅ ይደረግ ጀመር። ቦምቡም ሊፈነዳ ጥቂት ሰከንዶች ብቻ ስለቀሩት ኤንዞ የመጨረሻ ውሳኔውን በመወሰን ፋቢዮ ቦምቡን እንደያዘ በቆመበት እየሮጠ መጥቶ በማቀፍ ፋቢዮን ከራሱ ጋር ይዞት ወደ ወንዝ ውስጥ ዘሎ ይገባል። በዚህም ቅስፈት በስፍራው ላይ ከፍተኛ የሆነ ፍንዳታ ይከሰታል። ፋቢዮም ሰውነቱ ተበጣጥሶ ወዲያው ሲሆን የሞተው ኤንዞም ልክ እንደሱ ሞቷል ተብሎ ነበር የተገመተው። ስለዚህም አጠቃላይ የከተማዋ ሕዝብ ከልብ ያዝንለትና የመገናኛ ብዙሃን ደግሞ እንደ ጀግና ያወድሱታል። ይሁን እንጂ በመጨረሻዋ ቅስፈት ላይ ግን እውነቱ ተገልጦ ኤንዞ በህይወት ይከሰታል። እዚህም ጋር ኤንዞ በሮም ከተማ ኮሊሲየም ተብሎ ከሚጠራ ከፍታ ላይ ሆኖ ከተማዋን ሲጠብቅ እንመለከተዋለን። በዚህም ጊዜ ኤንዞ አሌሲያ በአንድ ወቅት በእጇ ሰፍታለት የነበረውን የፊት ጭንብል በማድረግ ከእንግዲህ ወንጀለኛ ሆኖ ሳይሆን በተቃራኒው እውነተኛ አክተሯ ወይም ደግሞ ጀግና ሆኖ ህዝቡን ለመጠበቅ ዝግጁ መሆኑን እንመለከታለን። ይህም በእንዲህ እንዳለ የዛሬው ቆንጆ ፊልማችን ይጠናቀቃል። ያላችሁን ሀሳብ አስተያየት በኮመንት ፍቅርና ድጋፋችሁን በላይክ በሼር እንዲሁም በሰብስክራይብ ግለጹልኝ እያልኩ እዚህ ጋር ልሰናበታችሁ ተገደድኩ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ እናንተው ይሁን። ጃጊሶ ፊልሞች